ሁሉ ተጠያቂው ማን ነው የሚል ነገር ነው የጠየቅሽኝና ቤትሻ ባጭሩ ለዚህ ሁሉ ተጠያቂው ምን ነው እኛው ራሳችን ነን። ሁሉን ነገር በደንብ አድርገሽ አዳምጪኝ እሺ ቤቲ፣ በደንብ አድርገሽ አዳምጪኝ። የኛ ነፍስ የኛ ነፍስ ከምንም ነገር ጋር አትወዳደርም። ምክንያቱም ለእያንዳንዳችን የሰማይ አምላክ የሆነው አባታችን የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ዋጋ ከፍሎልናል። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ ከፍሎልናል። ምንም አይነት መከራ ቢደርስበት እርሱ ከከፈለልን ዋጋ ጋር አይነጻጸርም። በጣም በነገራችን ላይ ሰው አንደበት አውጥቶ አለመናገሩ እንጂ በየቤቱ ሁሉም በውስጡ የያዘው ብዙ ችግር አለ። ተወዳጆች፣ በነገራችን ላይ ሰዎች ስለለበሱ አይደለም፣ ሰዎች ስላጌጡ አይደለም፣ ሰዎች የሆነ ውድ የሆነ ሌክዠሪ የሆኑ ነገሮችን ንብረት አድርገው ስለያዙ አይደለም። የምትመለከቱት ምድራዊ የሆነ ሰው በአጠቃላይ ሁሉም እንደየአቅሙ በየቤቱ ያለው በጣም ብዙ ገመና አለው፣ በጣም ብዙ አይነት ችግር አለበት። ከዛ ችግር ግን ልንርቅ የምንችለው ልንሸሽ የምንችለው ኃጢአትን በኃጢአቱ ወይም ደግሞ ስህተትን በስህተት አጣፍተን አይደለም ነው ቤቲ። በቃ መረዳት ያለብሽ ትልቁ ነገር ያ አንድን የሆነን ችግር ፊክስ ልናደርግ የምንችለው ልናስተካክል የምንችለው ስህተትን በስህተት በማጣፋት አይደለም። ስህተትን በስህተት በማጣፋት አይደለም። ትልቁ ነገር እያንዳንዱ ክርስቲያን የተጋድሎ ህይወት ያስፈልገዋል። ምን አለ መሰላችሁ፣ እኔ ከራሴ አንድ ተሞክሮ ልንገራችሁ ቤቲ። እስኪ ምናልባት የተወሰኑ ሀሳቦችን አንቺ የምታገኝበት ከሆነ እኔ ከዚህ ቀደም በጣም ገና ይሄ ልጅ በነበርኩበት ሰዓት ላይ ከኢትዮጵያ ለመውጣት ከሀገር ቤት ለመውጣት የሩጫ ህይወትን ጀምሬ ነበረ እና በሩጫ ህይወት በጣም ብዙ ጊዜ ለፍቻለሁ፣ ደክሜያለሁ፣ በጣም ብዙ ገንዘብ አውጥቻለሁ እና ሁሉንም ማሟላት ያለብኝን ነገር ካሟለው በኋላ ቅድም እንዳልኳችሁ ቀድሞም አላማዬ ምንድን ነበር? ከሀገር መውጣት ነው። እዚህ ምንም ተስፋ የለኝም ብዬ ነው የማስበው። እዚህ ምንም ተስፋ የለኝም፣ ምንም ነገር የለኝም፣ ምንም ሰርቼ ልለወጥ አልችልም፣ ምንም ላገኝ አልችልም፣ የሚረዳኝ ሰው የለም ብዬ ማለት ነው። ከሀገር ካልወጣው ልበላ አልችልም፣ ልኖር አልችልም፣ ልሰራ አልችልም። እና ይህንን አስቤ ያልዞርኩበት ቤተክርስቲያን የለም ተወዳጆች፣ ያልዞርኩበት በቃ ስለት ያልተሳልኩበት ቦታ የለም። በየገዳሙ በሄድኩበት ቤተክርስቲያን ሁሉ እግዚአብሔር አምላኬን ይህን ነገር እንዲያሳካልኝ ደጋግሜ ለመንኩት። የማይደርስ የለም። አንድ ሀገር ኢንቪቴሽን መጥቶልኝ ሄጄ መወዳደርበት አጋጣሚ መጣና ፕሮሰስ ለመጀመር ወደ አንድ ኤምባሲ ጎራ ላለው እዛ በጣም ብዙ ከለፎኝ በኋላ በጣም የሚገርማቸው ነገር ከኔ ጋር ያሉ ሰዎች በአጠቃላይ ቪዛ ተመቶላቸው ቪዛውን አግኝተው ወደዛ ሀገር ለመሄድ ለመወዳደር ያው ፕሮሰሳቸውን ጨርሰው ይመለሳሉ። እኔ ግን በፍጹም ቪዛ አይሰጥም ተብዬ ተመለስኩኝ። ክርስቲያኖች የዛን ቀን እስጢፋኖስ ቤተክርስቲያን መሬት ላይ እንዴት እየተንከባለልኩ እንዳለቀስኩ ያስታውሳል። እግዚአብሔር አንተ የለህም ብዬ ማለት ነው። የለህም እያልኩት ያለሁት ለምን እንደሆነ ገብቷቸዋል። እኔ ያሰብኩትን ስላላደረገልኝ፣ እሱ ያሰበልኝን ስላላደረገልኝ አይደለም። እግዚአብሔር ያሰበልኝንማ ይኸው አድርጎልኛል። እኔ ያሰብኩትን ግን ስላላደረገልኝ እግዚአብሔር የት ነው ያለው? በቃ አንተ የለህም እያልኩኝ ስለ እውነት መሬት ላይ እየተንከባለልኩኝ ያልቅሻለሁ፣ እምቤን አፍስሻለሁ፣ ድምፄን ከፍ አድርጌ ማለት ነው። ሰው ይየኝ ያየኝ ሳልጨነቅ በቃ በጣም ጮክ ብዬ ድምፄ እየተሰማ በዛ መቅደስ ስር ሆኜ ያልቅሻለሁ። ግን ያንን ጩኸቴን ሰምቶ እግዚአብሔር ዝም ብሏል። ያንን ጩኸቴን ሰምቶ እግዚአብሔር ዝም ያለው ጨካኝ አባት ሆኖ አይደለም። ያንን ጩኸቴን ሰምቶ እግዚአብሔር ዝም ብሎ ያሳለፈው እርሱ እኔ ላይ የሚጨክን አምላክ ሆኖ አይደለም። ክርስቲያኖች የሚጨክን አምላክ ሆኖ አይደለም። በሰቀሉት ላይ እንኳን የጨከን አምላክ የለንም። ንስሐ የሚገቡበትን አርማ ዘመን የሰጠ አምላክ ነው ያለን። እርኩስ ምራቃቸውን ሲተፉበት፣ በጥፊ ሲጸፉት፣ በጅራፍ ሲገርፉት፣ የእሾህ አክሊል ሲደፉበት 13 አይነት ሕማም እንዲቀበል ያደረጉትን ነፍሳት ሰንኳ ክርስቶስ 40 ዓመት የንስሐን እድሜን የሰጣቸው። እኛ ላይ የሚጨክን አምላክ የለን። እነዛን ሁሉ እንባዎቼን ግን ሳፈስ ስጮህ፣ ወደ እርሱ ሳለቅስ ሳነባ፣ ጌታዬ ሆይ የት ነው ያለኸው ስለው ልክ እነዛን ሁሉ እንባዎቼን በአጠቃላይ ክርስቶስ ሳይቆጥራቸው ቀርቶ አይደለም ዝም ያለኝ። ግን ለእኔ የሚገባውን ነገር እርሱ ያውቃልና ዝም ማለት ባለበት ሰዓት በቃ ዝም ማለት።
እነዛ ሁሉ ነገሮች ካለፉ በኋላ ብዙ ነገሮች ደረጃ ሆነው በጣም የሚገርማቸው ነገር እነዛ የሄድኩባቸው ቦታዎች ሁሉ የገባሁበት የሩጫ ህይወት ሁሉ ሳይቀር ጎራ ያልኩባቸው መንገዶች ሁሉ ሳይቀሩ ደረጃና መንገድ ሆነውኝ ዛሬ ላለሁበት ደረጃ በቃ እግዚአብሔር የተመሰገነ። ዛሬ የክርስቶስ ኢየሱስን ቃል ለሰዎች ያካፈላለሁ። ሌላውን ተዉት፣ ክርስቶስ በእኔ ህይወት ያደረገውን ነገር ተዉት። ዛሬ የእርሱን ቃል ግን አንደበቱን ሰጥቶኝ አንደበተ ርቱዕ ሆኜ ለሌሎች ሰዎች ያካፍላለሁ። በእርሱ በክርስቶስ ኢየሱስ ቃል ሰዎችን የሚያጽናኑ ቃሎችን እናገራለሁ። በማን ጸጋ? በማን ኃይል? በእግዚአብሔር ኃይል። ያኔ እንደዛ ሳነባ፣ ያኔ እንደዛ ስጮ እየሰማኝ ጸጥ ያለው የዛሬዋን ቀን እሱ ስለሚያውቃት ነው። ቤቴ አንቺ ስትጮሂ፣ አንቺ ስታለቅሺ ማንም ሳይሰማሽ ብርድ ልብስ ውስጥ ገብሰሽ ስቅስቅ ብለሽ ስታለቅሺ እያንዳንዷን እንባሽን ክርስቶስ ሳይቆጥራት ቀርቶ እንዳይመስልሽ። ግን መልካም የሆነ ነገር ሊያመጣ ሲል ክርስቶስ ሁላችን ይፈተናል፣ እንፈተናለን። እንኳን ክርስቲያን ወርቅ ራሱ በሳት ይፈተናል። ወርቅ ሲወጣ ሁላችሁም ታውቃላችሁ አይደል? ወርቅ ሲወጣ ከጭቃ ጋር ከድንጋይ ጋር ከብዙ ነገር ጋር ተቀላቅሎ ነው የሚገኘው። ያ ወርቅ በውስጡ ያለው ነገር በአጠቃላይ በመጀመሪያ እንዲጣራ በመጀመሪያ በውሃ ይታጠባል። በውሃ የታጠበ ወርቅ ደግሞ ሲቀልጥ ምናልባት በተለያዩ አይነት ምድራዊ የሆኑ ስርዓቶች የተለያዩ አይነት ሚነራሎች ተዋህደውትም ከሆነ እነዛ ለመለየት ደግሞ በጣም ከባድ በሆነ እሳት ይግላል፣ ይቀልጣል። ቀልጦ እንደ አዲስ ይቀጠቀጣል። ወርቅ እንኳን ይህ ሁሉ ፕሮሰስ አልሆነ። እኛ ደግሞ በክርስቶስ ኢየሱስ የምናምን ነፍሳት በአጠቃላይ ገና በጣም ብዙ ፈተኖች እንፈተናለን። ክርስቶስ ለትልቅ ክብር ሲመርጠን እንፈተናለን በብዙ ነገር።